በምንድነው አንድ ነው እንደሆኑት ማለት ሐዋርያቶቹ እኮ በምንድነው የዓላማ አንድነት ነው የኤሰንስ አንድነት ነው የፐርሰን አንድነት ነው ያላቸው? ይሄኛው በዓላማም ሐዋርያቶቹ 12 ሐዋርያት ከሌላው ተነጥለው 12 ሐዋርያት 12 ሐዋርያት በምንድነው አንድ የሆኑት? በምንድነው አንድ የሆኑት ሲባል ይኸውልህ ዩኒቲ ነው የሚያወራው። ፈርስት እኮ በምንድነው አንድ የሆኑት? እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አይልም እኮ ተነጋገርን እኮ አሁን አንተ ባልከው በዓላማም አንድ ነው። በዓላማ ነው ጥሩ። እንደማንና እንደማን እንዲሆኑ አለ አንድና ሐዋርያቶቹ እንደማንና እንደማን ነው አይደለም። በኤሰንስ አንድ አይደሉም ማለት ስለ ኤሰንስ አይደለም። በኤሰንስማ ከኛም ጋር አንድ ናቸው። የሚያወራው ሐዋርያቶቹ 12 ሐዋርያት ዮሐንስ ወንጌል 17:20 ላይ ከቃላቸው የተነሳ ስንት ስለሚሆኑ አለ አንድ የሆኑ ዘንድ ብሎ ጸልየዋል። የዓላማ አንድነት እንደሚያወራው እኔና አንተ አንድ እንደሆንን እንዲሁ ነው የሚለው። እንደማንና እንደማን ነው ሐዋርያቶቹ አንድ የሆኑት? 12 ሐዋርያቶቹ አንድ የሆኑት እንደማንና እንደማን ነው? እንደ አብና እንደ ወልድ ግን አይደለም። ይላል እዛው ላይ አንብበው ስትል ቆይ ተረጋጋ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ አውጣውና አንብበው። አንድ ነገር ልንገርህ። ፈርስት ኦፍ ኦል አብን ከወልድ ጋር አንድ መሆኑ አውጣውና አንብበው። ያንተ ማብራሪያ የክስም ማብራሪያ ተወና ኤክሶጂሲስ ተወና ኤክሶጂሲስ አድርግ። ሄርሜኔቲካል አፕሮች ተጠቀም። ሁሉም 17 11 ላይ ምን ይላል? አንብበው። ምን ይላል? 17 11 ላይ የሚለውን አነብልሃለሁ። እሺ እኮ አንብበው። ተረጋግተህ ባለም ናቸው እኔም ወደ አንተ እመጣለሁ። ቅዱስ አባቶ እነዚህ የሰጠኸኝ አንድ እንደኛ አንድ እንዲሆኑ በስመ ጠራ። እንደማን አንድ እንዲሆኑ አለ? እንደማን አንድ እንዲሆኑ አለ? እንደኛ። ስለዚህ አብና ወልድ አንድ በሆኑበት ሂሳብ ነው ሐዋርያቶቹ አንድ የሆኑት አይደለ? አብና ወልድ አንድ በሆኑበት ሂሳብ አዎ፣ ልክ ነው። አዎ። ስለዚህ ሐዋርያቶቹ በምንድን ነው አንድ የሆኑት? በተለያየ መንገድ አልኩ እኮ ነገርኩ። አንደኛ በምን ንገረኝ። በምን? በኤሰንስ በስ አይደለም። እንደዛ አይልማ። 12 ሐዋርያት ተነጥለው ከሌላው ማህበረሰብ ተነጥለው 12 ሐዋርያት አንድ የሆኑት የዓላማ አንድነት ነው። ቁጥር 20 ላይ ማየት ይችላል። አይልማ እንደዛ። በሰውነትማ በኤሰንስ ደረጃማ ቆይ አዳምጠኝ ቆይ በኤሰንስ ደረጃማ ቆይ እንጂ ተረጋጋ እንጂ 17 11 ኧረ ተረጋጋ። ቆይ ልትሞት ነው እንዴ? ታንቀ ልትሞት እኮ ነው የሚደርሰው። 17 11 ላይ ዮሐንስ ወንጌል 17 11 ላይ እየተናገረ ያለው ከአይሁዳውያኖች በተለየ መልኩ 12 ሐዋርያት የዓላማ አንድነት አላቸው። ለዓላማ አንድነት አንድ ለሚለው ቃል ግሪኩ የገባው ምንድን ነው? ታውቃለህ? ጨርስና ላውራ። ታውቃለህ? እየጠየኩ ነው። ምንድን ነው የገባው የግሪኩ ቃል? የትኛው ጋር? ከን ነው ሚያስ ነው ሚያ ነው? የትኛውን ነው የጠቀመው? የትኛውን ነው የምታወራው? የትኛው ጋር ያለው? አንድ ለሚለው ቃል የሚጠቀመው ግሪክ 3 ትርጉሞች አሉ አይደል? ማስኩላይን፣ ፌሚናይን እና ኒውትራል ጄንደር አሉ አይደል? አንድ ሄስ እና ሄን እና ሚያ አለ አይደል? ግሪክ ላይ እሺ፣ የትኛውን ነው የሚጠቀመው? ሚያ ነው? ሄስ ነው? ሄን ነው? የትኛውን ነው የሚጠቀመው? እዚህ ነው ሄስ ነው። ሄስ አይደለም፣ ሄን ነው። ሄስ ነው። ሄስ አይደለም፣ ሄን ነው። እንዴ አንተ ልጅ አውጣውና አውጣው እስቲ አውጣው። ይሄው ኧረ አላህ ፍራ እስቲ አውቅ ያለ ዛሬ ምን አይነት ውሸታም ነው? ለምን አታሳይ? ለምን አትከፍትልኝም? ቪዲዮ ክፈትልኝ። አውቅ ያለ ቆይ አንዴ ተረጋጋሽ። ይከፍትልሃል። አውቅ ያለ አለ እስቲ ባይብል አንዴ ክፈትለት። ዮሐንስ ወንጌል 17 10 ላይ ሄስ ነው የሚለው ብሎ ዋሸን። እንግዲህ ክፈትልሃል። በትልቁ አድርገው። እሺ አንዴ ትንሽ ብቻ ታገሱኝ። አንዴ ልስፈተው። አንተ ራስህ ቼክ አድርገው። ፈርስት ኦፍ ኦል 15 ኧረ ዝም በል አትዋሽ። እኔ እንደዚህ አይነት ውሸት የሚዋሽ ሰው አልወድም። ካልሆነ ትወርዳለህ። አንዴ ተረጋጋ። ያው ሊከፍትልህ ነው እንዴ? በዚህ ደረጃ ሰው ሲቦተረፍ አይቼ አላውቅም በህይወት ዘመኔ ማለት ነው። የማታውቀውን ነገር አንደኛ ግሪክ አትችልም። አንተ ነህ የምትዋረድ። ኦኬ ግድ የለም። ደግሞ አሁን ለህዝብ ፊት ነው። ሄን ነው የሚለው ሄስ ነው የሚለውን እናየዋለን። ባይብል አወጣለት ባውክዬ። እኔ ያልኩት እንዳይቀይር እስቲ ጻፉልኝ። ምንድን ነው ያልኩት እኔ? ሄን ነው የሚለው ብያለሁ። ጻፉልኝ ከሰር። ቆይ ተረጋጋ አንተ እስቲ ዝም በል እስቲ አንዴ። አፍን ይበላል። አዎ እኔ ያልኩት ይሄንን ነው። ሄን ነው ልብ አድርግ። ሄን እሱ ያለው ሄስ ነው።
ኤስ ነው። ልዩነቱን ይዩት። አሁን ሲክር ታያወጣላችሁ ምጥጥ ሲያደርግ አሁን ልዩነት እምቢ አለ። ካቡክዬ አንዴ ኮኔክሽን ባይበላ ውሳዙ ሰው አለ ኮኔክሽን እንትን ብሬ ነው አለ ሱራሱ ቢኖር ሰው አለ። ካልሆነ ቤት ገብቼ ከልክፈት እኔ ቆይ አንዴ እንደካቸገረ አይ ከፍታለ ያው እየከፈተልኝ ነው። እሺ ዮሐንስ ወንጌል ስንት ላይ ያለውን ጥቅስ ነው ከፍትለው ኡስታዝ? እኔን አስፈኝ በጣም ዘይግታ አለ አቡኪ ከገታ ጋር 17 ዮሐንስ ወንጌል ኔትወርክ ነው። አዎ እኔ ይሻላል በጣም እንትን አለ 17 11 እሺ ይታያችኋል ያ ጀማ ይቅርታ ትጠይቃለህ። ይቅርታ ካላልክ ያው ትሄዳለህ፣ ትባረራለህ። 17 11 ከፍተህ ካሳየኝ ያው አሳየኝ። እኔን ደግሞ በከፍትልኝ ደስ ይለኛል። እኔ ባሳይክ እዚሁ ጋር ይታያል። ዋን ለሚለው ቃል ይታያል። ዋን ለሚለው ቃል ምንድን ነው የተጠቀመው? ዋን ይታያል። ቆይ ይታያል። ዙም አውት አድርገው ፈርስት ኦፍ ኦል። ቆይ ቁጥሩን አሳየኝ። ቆይ ይኸው እዚህ ጋር ግሪኮ አለልህ እኮ ግሪኮ አይታየም? ቁጥሩን አሳየኝ። ይሄን የሚል አይታየም ወይ? አሁን አየሁት። ይሄን ታዲያ ምን ትፈትልኝ? እኔ ጋር አሳይ። ምኑን ነው የምከፍትልህ? ያኔ ቪዲዮውን ስላሳይክ እኔ ላይ እኮ አስፋው ራስን አስፋው። ግን ይሄን የሚል አለ የለም? አሁን እስቲ እንዴት ነው? ይሄው እየሞከርኩ ነው እኮ አያስገባኝም። እኔ ኧረ ሰዎች አለ እልም ያልኩሽ ታም ነው ምስክሬ ነው። እኔ ይሄው ከብቼ ኧረ ውሸታም ነህ። ይሄው አምጣ ግሪክ አስፋልኝ እኔንና ላሳይ። ያ ጀማ እዩት። ይሄን የሚል የለም? አሳየኝ። እኔን ክፈትልኝ። ለምንድን ነው እንትን የማይከፍትልኝ? ቪዲዮውን ክፈትልኝ። እኔ ምን ከፍትልሃለሁ? እኔ አድሚንም አይደለሁም እኮ ሲጀመር ጀምሮ። እኔ ምንም ከፍትልሃለሁ? ራስህ ክፈትልኝ። ሰው እንጂ የሚከፍትልህ ሳይሆን መች ከፈትከው ቪዲዮውን? ራስህ ማን ነው የሚከፍትልህ ቪዲዮውን? ቪዲዮ መክፈት አትችልም። ሰው ቱ ጎ ላይቭ ይላል። ይኸውልህ አረም ላይ በጣም ነው ባላ ሄን የሚል ነገር የለም። ያውኑ ላይ ከፈትኩልህ ሄስ ነው የሚለው። እኔ 15 20 ብሎ ሄስ ነው የሚለው። ብራዘር ሄስ ስትጫነው ነው ስትሮንግ ነምበር ላይ ስገባ ነው እንደዛ የሚሆን። ለምን ትገባለህ? ግሪኩን አንብበው ነው የተባልከው። ስትሮንግ ነምበር ላይ ሄስ ነው የሚለው አልኩ እኮ እኔ። ስትሮንግ ነምበር አይከፈትም ስታነብ። ምንድን ነው የምታነበው? እስኪ አንብበው፣ ግሪኩን አንብበው፣ ሙሉን ቃል። እሱን አይደለም የፈለኩት፣ አጠቃላይ አንብበው። ግሪክ ማንበብ የምትችል ከሆነ ኤንቶ ኦኖማታ ሶዩ ብለህ አንብብ። ቀጥል። እኔ ግሪክኛ አልችልም ብራዘር። ባዳማ ችለውን ነገር የተጻፈውን ነው አንተ የገባው። ስትሮንግ ነምበር ጋር ነው የገባው። ይኸው ያነበብኩልህ እኮ ነው እንዴ። ማንበብማ እንትን እኮ ትራንስሊትሬሽን ስላለ ነው። እሱን አንብበው። ትራንስሌት አድርገህ እስኪ አንብብልን። ትራንስሌት አድርገህ ትራንስሊትሬሽኑን አይደለም። እኔ አሁን ይኸውልህ መጽሐፍ አንብበው። ተጭነህ ስትሮንግ ነምበር ተጭነህ አይገባም። ቆይ አንድ ነገር ልንገርህ፣ ለወደፊቱ ልንገርህ፣ ትምህርት ልስጥህ። በግሪከኛ አንድ የሚለው ቃል 3 ትርጉም አለው። ማስኩላይን ጄንደር፣ ፌሚናይን ጄንደር እና ኒውትራል ጄንደር ይባላሉ። ልንገርህ ማርቆስ ወንጌል፣ ቆይ አንዴ ልንገርህ፣ ማታውቀውን ነገር ልንገርህ፣ አዲስ ነገር ተማር። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ሲል አንድ ለሚለው ቃል የገባው ምንድን ነው? ሄስ ይላል። ባልና ሚስቶች አንድ ናቸው። እኔ ጋር ሄስ እንዳለ ላሳይህ ነበረ። ምንም ይከፍት። ኧረ አትዋሽ። እዚህ ላይ እንደዛ የሚል ነገር የለውም። ስትሮንግ ነበሩን ስትጫነው ውስጥ ምናልባት ሄስ ሊያሳይ ይችላል። እንዲህ ስታነበው ግሪኩን ስታነበው እሱ ምንድን ነው ታዲያ? እሺ ንገረኝ፣ እሱን አስረዳኝ። እሺ
ከማስረዳት በፊት መጀመሪያ መተማመን አለብና አለ ወይስ የለም? ሄስ ስትሮንግ ነምበሩ ስትጫነው ሄስ ካሳየክ ምን ማለት ነው? ስትሮንግ ነምበር አይጫንም፣ እንደዛ አይደረግም። እሱን ስትሮንግ ነምበር ማለት ዲክሽነሪ ላይ እንደዛ አትጫንም። ስታነበው ራሱን ነው የምታነበው። ይሄንን ከላይ ጀምረህ ስታነበው እንደዚህ ነው የምታነበው። ኤስ ካጎ ምናምን እያልክ ነው የምታነበው። መጫን የምትፈልገው ስሮ ቃሉን ለማግኘት ስትፈልግ ነው። ስትሮንግ ነምበር ለምን ሆነ ሲባል እኮ ይኸውልህ ዋናው ስትሮንግ ነምበር የምትጫነው ስሮ ቃሉን ለማግኘት በምትፈልግበት ሰዓት ላይ ነው። ሲነበብ ግሪክ ሲነበብ ራሱን ነው የሚነበበው ራሱ። ለምሳሌ ዘፍጥረት አንዳንድ ላይ ግባ ለኤግዛምፕል ልስጥ። በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል። ከዛ ኤሎሂም የሚለው ስትጫነው ምን ጋር ነው የሚወስድ? ኤሎሃ ጋር ይወስዳል። ኤሎሃ ማለት የኤሎሂም ነጠላ ነው ሲጀመር። አንዳንድ ቦታ ላይ ደግሞ ኤል የሚለውን ቃል ስትመለከተው አማኑኤል የሚለውን ቃል ስትሄድ ማቴዎስ 7 ማነው ኢሳይያስ 7:14 ላይ አማኑኤል የሚለውን ቃል ስትቀምጠው ኢማኑኤል ይላል። ኤል የሚለውን ብትጫነው ደግሞ ኤሎሂም ጋር ነው የሚወስድ። እንደዛ አይደለም። ምንድነው ያ ምንጩ ስርወ ቃሉ? አንተ እኮ አልከው ኦሪጂን ኦፍ ዘ ወርድ ነው የሚያሳየው። ስለዚህ ነው እንጂ አይደለም። ሶስቱ ልዩነት አላቸው። ይኸውልህ ማስኩላይን ጄንደር ቆይ እባክህ ዝም ብለህ ያለ እውቀት አትናገር። ማስኩላይን ጄንደር፣ ፌሚናይን ጄንደር እና ኒውትራል ጄንደር የሚባሉ ነገር ታውቃለህ? በግሪክ ማስኩላይን ጄንደር ታውቃለህ? አለ አለ ማነህ አለ? ተመለስ ከእንትን ሄደ ነበር ገብቶብህ ነው? የለህም ነበር መጣ። አሁን ይሰማል። እሺ ፈርስት ኦፍ ኦል ነው የምልህ። አሁን ወደ ቅድሙ ሀሳብ እንኳን መመለስ ያልቻልነው እኮ አንተ አሁንም ስቲል አንተ ይኸውልህ ማታውቀው ነገር ላይ ልንገርህ፣ አዲስ ነገር ላስተምርህ። ቆይ ልንገርህ፣ አንድ የሚለው የግሪከኛው ቃል 3 ትርጉም አለው። ሄስ፣ ሄንና ሚያ። ይሄን ታውቃለህ? አዎ አውቃለሁ። እሺ ይሄንን ሐሳብ ማቴዎስ 19:4 ላይ ባልና ሚስቶች አንድ ይሆናሉ ለሚለው ቃል የሚጠቀመው ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? የትኛውን ነው? ተመለስ አንዴ። አቡክዬ ክፈትለት እዛ ጋር ዮሐንስ ወንጌል 17:11 ላይ ያለውን አሳያቸው ለሰዎቹ ማለት ነው። ይታያቸዋል። ሄን የሚለውን አሳያቸው። ትልቁ ላይ አድርጎኛ ጀማ ያው ምናልባት ይታያቸዋል። ሄን የሚል ይሰማል። ሄን የሚል የለም። ይታያል። መጀመሪያ ያው እንዲህ ነው የሚታየው። እሺ ለወደፊቱ ይኸውልህ ይታያል። ይታየኛል። ምን ይላል? ይሄን ነው የሚለው። ኦኬ ጥሩ። ማርቆስ ወንጌል 12:29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው አንድ ለሚለው ቃል የሚገባው ምንድን ነው? ሄን ነው ሄስ ነው? ሄስ ነው። ኦኬ ባልና ሚስቶች አንድ ለሚልበት ቃል ማቴዎስ ወንጌል 19:5 ላይ የሚገባው ሄን ነው ሄስ ነው ሚያ ነው? ኦኬ ጥሩ። አሁን እዚህ ጋር መጣህልኝ። ሄስ ለአንድ ፐርሰን ነው ለሁለት ፐርሰን ነው የምትጠቀምበት? ሄስ የምትጠቀመው ለአንድ ፐርሰን ነው። ኦኬ ጥሩ። እንደዛ ከሆነ ለአንድ ፐርሰን ከሆነ የምትጠቀመው አንደኛ ቆሮንቶስ ምዕራፍ 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ሲል አንድ ለሚለው ቃል የሚጠቀመው የት ነው? ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? አንደኛ ቆሮንቶስ ምዕራፍ 8:4 ላይ ተመልከቱ። ለአንድ ፐርሰን ነው ብሎናል። ያዙልኝ። ተመለስ። ና ተመለስ። ይሰማል ወይ? ባይ ዘ ዌይ ትሰማለህ? እየወጣህ እያወራህ ከሆነ እንደዛ አይሰማም። ቹኝ ሄቨን እዛ ወጣህ አታውራ፣ እዚሁ እንትን በል።
ካልሆነ ኔትወርኩም ካልሆነ እኔ አልወጣሁም። ይሰማል ነው 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል አይደል? ሄስ ነው የሚያወራው እሱ። ሄስ ነው። ሄስ ለስንት ፐርሰንት ነው አልክ ቅድም? ለአንድ። ስለዚህ አንዱ አምላክ ስንት ፐርሰንት ነው? 1%። አንዱ አምላክ ስንት ፐርሰንት ነው? ብራቮ። ሄስ የሚያወራው ስለ 1% ነው ማለት ምን ማለት ነው? ቆይ ፈርስት ነው ሄስ የሚለው ስለ 1% ነው ወይ ስለ አዋልክ? ይኸው ሲክን ደግሞ ያንተ አረዳድ እና የኔ አረዳድ ልዩነት አሁን 1% ነው አልክ። አዎ ተመልሰው ይኸውላችሁ ሲክን ደግሞ ለ1% ማለት ምን ማለት አሁን አንተ ሄስ የሚለውን ባይብል የሚጠቀምበት ለ1% ነው ስለ አዋልከኝ። ኦኬ እንደዛ ከሆነ ይሄንንም የተለያየ ቦታ ላይ እኮ ብዙ እንትኖች አንግሎች አይደለም። ይሄን የሚለው የዓላማ አንድነትን ለማመልከት የሚመጣው ለምሳሌ እኔ ተከልኩኝ፣ አጵሎስ አጠጣ። የሚተክልና የሚያጠጣ ስንት ናቸው ይላል? ስንት ናቸው ይላል? አንደኛ ቆሮንቶስ 3:10 ላይ 3:8 ላይ ይኸውላችሁ ይሄዳል። አሁን ሄዶ ደግሞ ሊክር ነው። አሁን ደግሞ ይኸው ጭልጥ ይልና አሁን ደግሞ ሀሳቡን ቀይሮ ይመጣል። ተመልከቱ እኮና ተመለስና ወደዚህ ተመለስ። ሌላ ቦታ አትሂድ። ወዴት እየሄድክ ነው? ኧረ ይውጭ እኮ ጸጥ አትበል። ራሱ አንደኛ ቆሮንቶስ 3:8 ላይ አንድ ለሚልክበት የሚጠቀመው ምንድን ነው? ሄስ ነው ሚያ ነው ወይስ ሄን ነው? ወይኔ አሁን አንተ ቆይ በቃ በግሪክኛ ቃላቶች ሄን የዓላማ አንድነት ነው። እኔ ልንገርህ ሄን ማለት ሄን ማለት ይኸውልህ የዓላማ አንድነትን ያሳያል። ሁልጊዜ እኮ ላሳየህ እኮ ነው እኮ። ተረጋጋ። አንድ አምላክ ባይብል ላይ ማነህ ደበላ? አሁን በጣም ከትዕግስታችን በላይ ነው። በጣም ብዙ ሰው እየተሳላቸ ነው ከስር ያለው። ተረጋግተህ ማውራት ከቻልክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ የሚያወራው ነገር ቁጥር 9 ላይ ምንድነው? እኔና ማነው የሚተክልና የሚያጠጣ አንድ ነው ለሚለው አንድ ናቸው ሲል አንድ ለሚለው ቃል የሚጠቀመው የዓላማ አንድነት ሄን የሚለውን ቃል ነው። ዮሐንስ ወንጌል 17 ቁጥር 11 ላይም እንደኛ አንድ እንዲሆኑ አለ። ሐዋርያቶችን እንደኛ አንድ እንዲሆኑ ሲል አንድ ለሚለው ቃል የሚጠቀመው ሄን ነው የሚጠቀመው። ሄን የሚለው ቃል የዓላማ አንድነትን ነው ባይብል ላይ ለማመልከት የሚመጣው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው ቃል የተጠቀመበት ቃል ምንድነው? ሄን ነው የሚጠቀመው። የኤሰንስን አንድነት ለማመልከት ሲመጣ ደግሞ ባይብል ላይ ሚያ የሚል ነገር ይጠቀማል። ለምሳሌ ማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ሁለቱ አንድ ስጋ ይሆናሉ አለ ስለ ባልና ሚስት። አንድ ለሚለው ቃል የገባው ቃል በኤሰንስ አንድ ስለሆኑ ባልና ሚስቶች ኤሰንሳቸው አንድ ስጋ ስለሆነ ሚያ የሚለውን ቃል ይጠቀማል። በተረፈ አንድ አምላክ ለሚለው ቃል የሚጠቀመው ሄስ እያለ ነው የሚጠቀመው። ሄስ ደግሞ 1%ን የሚያሳየው ብያለሁ። አዎ ብለሃል። አንተም ቅድም ተማምናሃል። ይኸው ይጠፋል፣ ጥፍት ይላል እኮ። ምን እየሰማው ነው ወይ? በጣም አስቸጋሪ ነው። በቃ ሌላ ሰው አስገባ። ውስጣት ብዙ ልጁ ከሆነ አዳምጠኝና ላውራ። እኔ አሁንም ማውራን ጥያቄ መልስልኝ። እግዚአብሔር አንድ ነው ስንል እኛ እግዚአብሔር አንድ ነው ስንል ምን ማለት ነው ሲባል እግዚአብሔር በአካል 3 በባህሪ ባገዛዝ አንድ ነው፣ በመለኮት አንድ ነው አይደለም? እና ምን አስተምሮ ስላሴ እግዚአብሔር በአካል 3 ነው የሚለው ጋር ነው ያለው ባይብል ላይ። ይሄን የሚደግፍ ደግሞ አስተምሮ ነው የሚደግፍ not only እንትኑን አይደለም። ይሄ ቃሉን ራሱን አንዳንድ እንትኖችን ዶክትሪኖች እንጂ ቃሉን ራሱን አንድ ትሪኒቲ የሚል እንኳን ቃል አታገኝም እኮ። ትሪኒቲን ግን አስተምሮውን ነው የምታገኘው። ትሪኒቲ የሚለው ቃል ባይብል ላይ አለ የለም ብዬ አልጠየቅኩም። እንደሌለም እናንተም ታምናላችሁ። ሐሳቡም የለም ነው እኛ ያለን ነው። ይጠፋል። እየተሰማ ነው። እየጠፋ ትመጣለህ። እሺ እኔ እያወራሁ ነው። እየጠፋ ትመጣለህ። አትውጣ፣ ሳትወጣ አውራን። ሱዱ ይሰማል? ሱዱ ይሰማል? በቃ ሱዱ ትቀጥላለህ። በትሪኒቲ ዙሪያ ላይ ትቀጥላለህ። በትሪኒቲ ላይ በስላሴ ዙሪያ ላይ ኖ እኔ አልቀጥልም። ጥያቄ አለኝ። ጥያቄ ልጠይቅ ነው የመጣሁት። እሺ በትሪኒቲ የሚደፍር ሰው አለ? የሚገባ ሰው አለ? አንዳንድ በቃ ይበቃል። እንትን ታች ወርደህ ታብታብ አድርግ። ማነህ ኩኑ ትሪኒቲ ላይ ዲፌንድ ማድረግ የሚችል ስላሴ ቢብሊካል ነው የሚል ሰው ካለ አንዳንድ ያሳየኝ።
ትሪኒቲን ዲፌንድ ሃይማኖቴን ዲፌንድ አደርጋለሁ የሚል ሰው ሃይማኖቴን ዲፌንድ ማድረግ እችላለሁ፣ ትሪኒቲ የሚለው ቃል ቢብሊካል ነው እሞግታለሁ የሚል ሰው ካለ አንዳንድ አሳይቶ ይግባ። ፊደል የማይማር ሚያ ሄስ ምናምን ስትሮንግ ነበር ውስጥ ተገብቶ እየተጫነ ምናምን ሳይሆን በስነ ስርዓት አውቃለሁ የሚል ሰው፣ ግሪክና ዕብራይስጥ እውቀቱ ያለው ሰው፣ ሊንግዊስቲካል አፕሮች ያለው፣ ግራማቲካል አፕሮች ያለው ሰው፣ ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ሄርሜኔቲካል አፕሮች ያለው ሰው ካለ ይግባ። አንዳንድ ጽፎ ኦኬ። ከስር አንዳንድ አይቻለሁ፣ አስገቡት። ሙስሊም አልተባለም፣ ክርስቲያን ቤን አስገቡት። የሚጽፉትን አስገቧቸው አንዴ። አቡኪ አድሚን ነህ? እሺ፣ አንድ ቁጥር ስትጽፉ ገስት ላኩ። አዎ ገስት ላኩ፣ አስገባቸዋለሁ። ገስት አይልኩም፣ ዝም ብለው ነው አንዳንዴ ለመወከብ ዝም ብለው ይጽፋሉና ገስት እየላካችሁ ጭምር እንደዛ አልኩ። ውሳሱሱ አለ ተኝቷል። አስገባቸው። ከስር አሉ ውሶ ያለ አልመሰለኝም። ሞዴሬተሮች እንትን እያላችሁ ኔትወርክ እንትን እያለኝ ነው፣ እየሞከርኩኝ ነው። አስገቧቸው እናንተም ሞዴሬተሮች ከታች። በነገራችን ላይ አለማወቅ በሽታ ነው ታውቃለህ። ልጁ አሁን ስለ ትሪኒቲ ራሱ ኮንሴፕቱን በደንብ አልተረዳውም። መጀመሪያ በሀሳብ ተረዳትን ነበር፣ ወደ ፖይንቱ ለመምጣት ነበር የፈለኩት። ተርሚኖሎጂ ላይ አልተግባባንም። ፍቅር ይሰማል? ፍቅር ይሰማል? ፍቅር ይሰማል? አዎ ይሰማኛል። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ሰላም ነው። እንዴት አመሻሽ? ሰላም ነን አለን፣ አልሐምዱሊላህ። ስንጓያይ ስታዳምጠን ነበር? አዎ ሳዳምጥ ነበር። ኦኬ። ትሪኒቲን ዲፌንድ ታደርጋለህ? አይ ያው አንተ በምትለው ቋንቋ እንኳን ብዙ አይደለም። በመጽሐፍ ቅዱስ መሰረት ከሆነ አንሞክር ይችላል። ግሪከኛ ምናምን በምትለው ግን የሱ እውቀት ስለሌለኝ ሲጀመርም ጥያቄ ነው ልጠይቅ አመጣጥ። አሁን አረስት ስለያዝን በአረስቱ ላይ እንሄዳለን ማለት ነው። ኦኬ ጥሩ። ስላሴ ስንት ፐርሰንት ናቸው? ነገርኩህ እኮ በመጽሐፍ ቅዱስ መሰረት ከሆነ ማውራት ነው። እሱ ላውራ ነው። ወደ መጽሐፍ ቅዱስ ከመግባቴ በፊት ነው። በትሪኒቲ አምናለሁ። ግሪክ ምናምን የምትለው ቋንቋ ግሪክ ምናምን ላይ አልገባብህም። አይዞህ ቀለል አድርጌ ነው እንትን። ስላሴ ስንት ፐርሰንት ናቸው? ስላሴ ስንት እኔነቶች ናቸው? እሺ በቀላሉ ስላሴ እንግዲህ እኛ ያው ቤተክርስቲያኗ ስንት ፐርሰንት ናቸው? ስንት እኔ ናቸው? ስንት እኔነት ናቸው? አቦን ሶስት አካልና ያው እኮ አካል ሲባል እኔ ማለት ነው፣ እኔነት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ነው እንግዲህ ምን ኦኬ። ሶስቱ አካላቶች ሶስት እኔዎች ናቸው አይደል ያሉት? ምን አልከኝ? ሶስት እኔዎች ናቸው ያሉት። አዎ ሶስት አካል እኮ ሶስት እኔዎች። አዎ ሶስት እኔ የሚሉ ሶስት አካላቶች ናቸው አይደል? ወልድ አብ ወልድ መንፈስ ቅዱስ ሶስት እኔዎች ናቸው ወይ? ሶስት እኔ የሚሉ ሶስት አካላቶች አሉ ወይስ የሉም ነው ጥያቄው። አዎ አሉ። አዎ ኦኬ ጥሩ። አብም በራሱ ያው እኔ ይላል ራሱን ወክሎ ያወራል። ኢሳይያስ
ኢሳይያስ ምዕራፍ 44 ቁጥር 6 ላይ ከእኔ በቀር ሌላ አምላክ የለም የሚለው የትኛው ነው? የትኛው እኔ ነው? ያው አብ መሰለኝ አብ። ስለዚህ ከአብ ውጪ አምላክ የለም። አረ እንትንም እኮ ያው አምላክ መሆኑ ኢየሱስ ክርስቶስም እኮ ያው ይጠቅሳል አለ። ጥያቄ ኢየሱስ ክርስቶስ አምላክ ነው አይደለም? አይደለም ጥያቄው። ኢሳይያስ 44 ቁጥር 6 ላይ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማንም የለም ሲል ማንም ሳለ ማንነት የለም ከኔ ጋር አምላክነትን የሚጋራ ማንም የለም ብሎ የሚናገረው ማን ነው? እንደዛ ብሎ የተናገረ አብ ነው። ስለዚህ ከአብ ውጪ አምላክ አለ? የለም። ግን ወልድ ደግሞ ወልድም ያው አምላክ ነው። ማስረጃ አለ ወልድ አምላክ ስለመሆኑ ባይብል ላይ መጽሐፍ ቅዱስ ላይ ምን ላይ አንድ ጥቅስ አንተ እስቲ። እሺ ትንቢተ ኢሳይያስ እሺ ምዕራፍ 9 ቁጥር 6 ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስሙ ነው የሚለው። አዎ ስለዚህ አምላክ ተብሏል። ኃያል አምላክ ስሙ ነው የሚለው ስሙ ነው። እሱማ የዘላለም አባት ተብሏል። አብ ነው ኢየሱስ። አዎ ስለዚህ ኃያል አምላክ ያው ብሏል። ኃያል አምላክ ከኔ በቀር ሌላ አምላክ የለም ካለ እግዚአብሔር ማለት ነው። የሕፃኑ ስም ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ኃያል አምላክ የሚለውን ነገር መዘ የዘላለም አብ የሚለውን ለምን ታውቀው? የዘላለም አብ ማለት ኢየሱስ አብ መሆኑን ያሳያል። የዘላለም አባት እኮ አለ። እንግዲህ ከፈጣሪ ውጭ ሌላ አባት የዘላለም አባት እኮ የለም እኮ። አባት ማለት የዘላለም አባት ከተባለ እኮ አምላክ መሆን አለበት። ኦኬ ኢየሱስ አብ ነው። ያው ሲጠቀለል አብ ነው። ኢየሱስ አብ ነው ማለት በአምላክነቱ። አዎ በአምላክነታቸው አንድ እስከሆኑ ድረስ ወደ ኦሊሰስ ትምህርት ሄድክ። ኢየሱስ አብ ነው። አብ አይሆንም ባለ በስም አንድ አይደሉም። አብ ነው። ኢየሱስ አብ ነው። በግብር ግን አንድ እስከሆኑ ድረስ ኢየሱስ አብ ነው። በአምላክነቱ ያው ማለት በስም ማለት አብና ወልድ አንድ አይደሉም። አምላክነታቸው ግን በደንብ ስም ኦርቶዶክስን አይደለ? አዎ ኧረ ጉድ ፈላ። ኢየሱስ አብ ነው። በአምላክነታቸው አንድ ናቸው፣ በስም ግን አንድ ናቸው ማለትና ኢየሱስ አብ ነው ወይስ አይደለም? አይደለም። በአምላክነቱ ግን አምላክ በሚለውን እኮ የዘላለም አብ ማለት ነው። አብ ማለት አባት ከሆነ ኢየሱስ የዘላለም አብ ነው። የዘላለም አባት ነው እኮ አብ ነው ማለት ነው። ኢየሱስ አምላክ ነው። አብ ነው ወይ ዘላለም አባት ነው? ወልድ ነው። ወልድ ሆነ ሳለ ደግሞ አምላክ ነው። ኦኬ አብ ነው ወይ? አብ አይደለም። አብማ ራሱ የቻለ በስም። ታዲያ የዘላለም አባት የሚለውን አብ ማለት ምን ማለት ነው ትርጉሙ? አብ እኮ አባት ነው። አባት ማለት ነው። ጥሩ የዘላለም አባት ነው ኢየሱስ አይደለም። ይኸው ቃሉ እኮ ይመሰክራል። ስለዚህ ኢየሱስ አብ ነው። ኢየሱስ አብ ነው። አምላክ ነው እኮ አብ ነው ወይ ነው? አብ አይደለም። አብ አይደል? ታዲያ እንደዛ ካልሆንክ አንዱን ነጥል አንዱን ለምን ታደርጋለህ? ለምን ኢሳይያስ 9:6 ላይ እየተናገረ ያለው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ነው የሚለው የሕፃኑ ስም እንጂ የሕፃኑ ምንነትና ማንነት አብም አምላክም ነው ማለት አይደለም። ኃያል አምላክና የዘላለም አባት የሚለው አባትና አብ የሚለውና አምላክ የሚለው ቃል ፕሪፊክስ እና ሰፊክስ ሆኖ ሲመጣ ማንነትን ሳይሆን ስምን ነው የሚያመለክተው። ለምሳሌ ኤልያስ የሚባል ስም እኮ አሁን እሺ፣ ስም እኮ እንግዲያውስ የአብ እኮ አብ ነው ስም አይደለ? ግን አምላክ ነኝ አለ። አብ ስም ነው እንዴ? አው ስም ነው እንጂ። ያንተ አባት ስሙ ማን ነው? ያንተ አባት ስም አይደለም? አይደለም፣ ግብር ነው። አባትነት ግብር ነው ራሱ። ለምሳሌ አንተ አባትህ ግብር ነው፣ አንተ ስለወለደ ነው። አንተ ደግሞ ልጅ ነህ። ልጅ ስም ነው እንዴ? ዘሰን ስም ነው እንዴ? ጄኔሪክ ነው። ማዕረግን ነው የሚያሳየው። ማዕረግን ነው እንጂ ስም አይደለም ራሱ። የሕፃኑ ኮምፓውንድ ናውን ሆኖ የመጣው
በወቅቱ የተወለደ ሕፃን ልጅ አለ፣ እስኪያስ የሚባል አለ። ስለሱም ነው ደግሞ የሚያወራው ኢሳይያስ 7:14 ላይ ማለት እሺ ሕፃን ተወልዶልናል ይላል አይደል? የተወለደው ሕፃን ማን ነው በኢሳይያስ ዘመን? ያው የተወለደ ኢየሱስ ክርስቶስ ወልድ ነው። በኢሳይያስ ዘመን ተወልዶ ነበር ኢየሱስ? ትንቢቱ ትንቢት ሳይሆን እዛ ጋር ተፈጽሟል እንጂ ኢሳይያስ 8:3 ላይ አውጣለት እስቲ አንድ አውጣው። ኢሳይያስ 8:3 ላይ ኢሳይያስ 8 እስከ አንብብልኝ እስከዛው 8:3 ላይ ነብይቱም ወለደችው ሕፃኑን ይላል። ማናት የወለደችው? ድንግል ማርያም ነው የወለደችው። ድንግል ማርያም በኢሳይያስ ዘመን እስኪ ጨርሰው እስከ ወንባው ኢሳይያስ ምዕራፍ 8 ላይ አውጣ አንብብለት። አውኪዬ ይኸውልህ ይታያል። እሺ ወደ ነብይቱ ቀረበ፣ እርሷም ጸነሰች፣ ወንድ ልጅም ወለደች ይላል። እግዚአብሔርም ማረኝ ያሬ። እሺ ከዛ ሕፃኑም እናትና አባቱን ነው የሚለውን አውጣው። ኢሳይያስ 8:3 ላይ ኢሳይያስ አልሰማም። አይ የሰማው እኮ ነው። ነብይቱ ማናት? ፍቅር ነብይቱ ማናት እኮ አንብብልኝ። እኔ ስላላገኙት ነው። ለአንተ እየጠበቅኩ እኮ ነው ጽሑፉን ለማየት። ኢሳይያስ 8:3 ላይ አንብብለት ነብይቱ የሚለውን አውኪዬ። ጽሑፉ በጣም ቀረብ አድርጎታል። ሙሉ ለሙሉ አይታይም። ታካርቦባል። ሁሌ ነው እንደዚህ ተመለስኩ መሰለኝ። ይታያል። ወደ ነብይቱም ቀረብኩ። ማታ ትንሽ ያስቸግራል። እሺ ወደ ነብይቱም ቀረብኩኝ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች ይላል። ማናት የወለደችው? እቺ እንጃ ስሟ እዛ ካልተጠቀሰ እንግዲህ ነብይቱ የተባለው ማን ይላል? የእንትና ሚስት ናት፣ ራሱ የአካዝ ሚስት ናት እኮ የወለደችው። የተወለደው ልጅ ደግሞ እስኪያስ ነው ንጉሱ። ስለዚህ ኢሳይያስ 9:6 ላይ እየተናገረ ያለው ሕፃን ተወልዶልናል ወንድ ልጅም ተወልዶልናል የተባለው ኢሳይያስ 8:3 ላይ ያለው ሕፃን ነው። ስለሱ ነው የሚያወራው እንጂ ስለ ኢየሱስ አይደለም። አሁን ስናወራው የነበረ ትንቢት ኢሳይያስ ያለው ቁጥር 6 ምዕራፍ 9 ያለው ኢሳይያስ 7 ላይ ቁጥር 13 እሱ ነው። እስኪያስ ነው አሁን ያወጣው። እስኪያስ ሙሉን አንብበው ከፈለክ ኢሳይያስ 7:13 ላይ አንብብለት መጀመሪያ። ያ መካራ ያለ አምላክ የዘላለም አባት የሚለውን ይሄንን አሁን ያወጣው ነው። ስሙ ነው እንጂ ማንነቱ አይደለም። ስሙ ነው አይደለም እንዴ? አይደለም። 8:3 ላይ የተወለደው ሕፃን ምንድን ነው? የወለደችው ሕፃን ማን ነው? አማኑኤል የሚባል ሕፃን ከኔ በላይ አምላክ የለም እኮ እና የዘላለም አባት ነው። አሁን የተወለደው ማን ነው? እስከ የተወለደው ማን ነው? አብርሃም ማለት ምን ማለት ነው? ትርጉሙ አብርሃም የብዙሃን አባት ማለት አይደል? ትርጉም አይደለም የምፈልገው። ዋናው ቀጥተኛው እስከ ንገረኛ የሚባል ሰው ስሙ አብርሃም የሚባለው የዘላለም ማን ነው? የተወለደው ማን ነው ያልከኝ? አሁን ስሙ ሕዝቅያስ የሚባል ንጉስ ነው የተወለደው። በወቅቱ የተወለደ ንጉስ አለ። እሺ፣ ስለዚህ አሁን ያ ሕዝቅያስ ምንድነው እያልከኝ ነው? ስሙ አሁን በቁጥር 6 ላይ ያነበብነው ነው። 9:6 ላይ ስሙ ነው። ስሙ ታውቃለህ? ስም አብርሃም ማለት ምን ማለት ነው? ትርጉሙ ስሙ የብዙሃን አባት ማለት ነው። አብ ማለት ነው ትርጉሙ ራሱ የብዙሃን አብ ማለት ነው። ግን አብ አይደለም አብርሃም ስትመለከተው። ኤልያስ ማለት እርሱ አምላክ ነው ማለት ኤልያስ ማለት ያህዌ አምላክ ነው ማለት ነው ትርጉሙ። ኤልያስ የሚባለው ሰውዬ ግን አምላክ አይደለም፣ ስሙ ነው። ልክ ኢሳይያስ 9:6 ላይም አብያድና ኤልጌቦር የሚለው ቃል የሕፃኑ ስሙ ነው እንጂ ሕፃኑ ራሱ ኃያል አምላክ ወይም የዘላለም አብ አይደለም። ስለዚህ ሕፃኑ ያኔ የተወለደው ሕፃን አለ። ኢሳይያስ 8:3 ላይ የተወለደው ሕፃን ነብይቱ የወለደችው ሕፃን ልጅ አለ። አካዝ ጠይቆ ነበረ። ምንድነው የጠየቀው? ከከፍታም ምልክትን ለምን ጌታዬን አልፈታተንም አልጠይቅም ስለው እነሆ ጌታ ራሱ ምልክት ሰጣቸዋል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ሕፃኑ መልካሙን ለማወቅ ክፉን ለመጥላት ሳያውቅ የፈራቸውን የሁለቱን ሀገር ነገስታት ባድማ ያደርጋልና። ሕፃኑም እናትና አባቱን ሳያውቅ ይላል። እናትና አባቱ እነማን ናቸው? እናትየው ማን ናት? ነብይቱ ናት። አባትየው ማን ነው? አካዝ ነው። ተመልከት። ከዛ በኋላ 8:3 ላይ ግን ሕፃን እናትየው ነብይቱ ምን አደረገችው አለ?
ኢሳይያስ 9:6 ላይ 9:6 ላይ ያለው እና የኢየሱስ ክርስቶስ ታሪክ አይደለም እያልከኝ ነው? አምጣ ማስረጃ ካለ። በኢሳይያስ ዘመን ተወልዷል ኢየሱስ? ትንቢት እኮ ነው። ትንቢት ኢሳይያስ እኮ ነው የሚለው እንጂ ትንቢት እኮ ነው። ወለደችው ያኔ ነው በኢሳይያስ ዘመን ነው የወለደችው ወይ ያለደችው ይላል ኢሳይያስ 8:3 ላይ። አይደለም ትንቢት እኮ ነው የተናገረ። ነብይቱ የተባለችው ማናት? እንግዲህ እዚህ በትንቢቱ ኢሳይያስ ላይ ያለችው ድንግል ማርያም መሆኗ ነው። እንግዲህ ነብይቱ የተባለችው በኢሳይያስ ዘመን የነበረችው የአካዝ ሚስት ማርያም ናት። አይደለም ትንቢት ኢሳይያስ አይደለ? ትንቢት ተናገረ አይደለ? ያ ትንቢት ደግሞ ሉቃስ ላይ እናትና አባቱ እያለ ይናገራል። ኢየሱስ አባት አለው እንዴ? ያው የአብ አባትነት ነው አይደለም? አካላዊ ነው የምጠይቀህ። አባት እናትና አባቱ እያለ ይናገራል። ኢሳይያስ ላይ ያለው ጻል ኢሳይያስ ላይ ያለው ጻል እናትና አባት አለው ይላል። እኔ አይመስለኝም ይሄ 8:3 ላይ ያለችው ማርያም ናት። አንተ እኮ ልንገርህ ማለቴ አሁን እኮ ትንቢት ኢሳይያስ እኮ ትንቢት ሲናገር ነው እንጂ ወደፊቱ የሚሆነው ነገር ትንቢት ነው የተናገረ እንጂ ለምንድነው አካዝ ያኔ የተወለደ ነገር አይደለም። ጌታ ራሱ ምልክትን ይሰጣቸዋል። ለምንድነው ምልክትን ይሰጣቸው? ምን ጠይቀው ነው ምልክት የተሰጣቸው? በወቅቱ እኮ አሁን ጥሩ አመጣው። እሺ ምንድነው ምን ጠይቀው ነው ምልክት የተሰጣቸው? እሱን መልስልኝ እስቲ። ሳላወጣው እኮ ነገር ይችላል። ሳላወጣው እሺ፣ እስኪ አንብብልኝ እስኪ። እሺ ላንብብልህ። እኔ ያ ምልክት ይሰጣቸዋል የሚለውን ስለምንድን ነው ማን ጠይቆ? እስኪ ኢሳይያስ ምዕራፍ 7 ላይ የሆነ ነገር ተፈጥሮ ነበረ። እንዲህም ሆነ አለ በይሁዳ ንጉስ በኢዮስያስ በዮታ ልጅ በአካዝ ዘመን አለ። ተመልከት፣ የሶሪያ ንጉስ ራሶን የእስራኤል ንጉስ የሮሜል ልጅ ፋቁድ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፋቸው አልቻለም። ለዳዊት ቤት ሶሪያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የህዝቡ ልብ የዱር ዛፍ በነፋስ እንደሚናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው አንተና ልጅ ኢያሱ አካዝም ትገናኙ ዘንድ በልብስ አጣቢው እርሻ መንገድ ወዳለው ስፍራ ውጡ። እንዲህም በለው ተጠበቅ፣ ዝም በል። እነዚህ ስለሚጠሱት ሁለት የእንጨት ጠለሸቶች ስለ ሶሪያና ስለ ራሶን ስለ ሮሜም ቁጣ አትፍራ፣ ልብ አትደንግጥ አለ። ሶሪያና ኤፍሬም የሮሜ ልጅ ወደ ይሁዳ እንውጣ፣ እናስጨንቃቸው፣ እንስበረው፣ የጣቤል ልጅ ደግሞ እናንገስበት ብለው ክፉ ነገር መከሩብህ አለ። ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናም አይሆንም አለ። የሶሪያ ራስ ደማስቆ ነው፣ የደማስቆ ራስ ራሶን ነው። በ65 ዓመት ውስጥ ኤፍሬም ይሰባበራል፣ ህዝብ አይሆንም አለ። የኤፍሬም ራስ ሰማሪያ ነው፣ የሰማሪያ ራስ ደግሞ የሮሜ ልጅ ነው። ባታምኑ አትጸኑም። እግዚአብሔር ደግሞ አካዝን እንዲህ ብሎ ተናገረው አለ። ተመልከት፣ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ዘንድ ምልክትን ለምን አለው። ማን ያለው? እግዚአብሔር ምልክት ለዚህ እንደሚጠፉበት። አካዝም አልለምንም እግዚአብሔርን አልፈታተንም አለ። እርሱም አለ እናንተ የዳዊት ቤት ሆይ ስሙ፣ በእውኑ ሰው ማድከማችሁ ቀላል ነውን? አምላኬንስ ደግሞ የምታደክሙት? ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑም ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸውን የሁለት ነገስታት ሀገር ባድማ ትሆናለች አለ። ምልክቱ ምንድን ነው? ሕፃኑ ሲወለድ የሁለቱ ነገስታት ሀገሮች ባድማ ይሆናሉ። ምልክቱ እንዴት ነው የሆነው? እግዚአብሔር አሁን አንዴ እዚህ ያዝልኝ፣ አንዴ ጨርሰልህ ሀሳቡን ኮንቴክስቱን አገኘናት እኮ በቃ ምንም። እሺ ከዛ ካለ በኋላ ምን ይላል? እና ቆም እዚህ ጋር እንያዘውና ማለት ነው ስሙ አማኑኤል ትለዋለች ያልከውን ነገር አሁን ያ ስሙ አማኑኤል ተብሎ የሚጠራ ህፃን አሁን እያወራንበት ያለውን ልጅ ነው። ላሳይህ እኮ ላሳይህ እንደተባለ ደግሞ አሁን ደግሞ ላሳይህ። አሁን ቁጥር 4 ላይ 8 ላይ ገባ 8:3 ላይ ገባ። ወደ ነብዩትም ቀረብኩኝ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። ያህዌም አለኝ ስሙ ምርኮ ፈተነ፣ በዞዛ ቸኮለ ብለህ ጠራው አለ። ሕፃኑ አለ አባትና እናቱን መጥራት ሳያውቅ አለ ማንን? አካዝንና ነብዩቱን አሁን ያያትን የደማስቆን ሀብትና የሰማርያ ምርኮ በአሦር ንጉሥ ፊት ይወስዳል አለኝም። ያህዌም ደግሞ ተናገረኝ እንዲህም አለኝ ይህ ሕዝብ በቀስታ የሚሄድበት የሴሎን ውሃ ጠልቷልና ራሶንና የሮሜ ልጅን ወደዋልና፣ ስለዚህ እነሆ እግዚአብሔር ብርቱን የሆነውን የወንዝን ውሃ የአሦር ንጉሥና ክብሩ ሁሉ ያመጣቸዋል። መስኖ ሁሉ ሞልቶ ይወጣል፣ በዳሩ ሁሉ ላይ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትህ ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ትሞላለች አለ። ኢሳይያስ አማኑኤል ሆይ እያለ የሚያናገረው ማን ነው? ሕፃኑ በወቅቱ የነበረው የተወለደው ሕፃን ያኔ የተወለደ ነው። አማኑኤል ሆይ እያለ የሚያናገረው የትኛውን ሕፃን ነው? ኢየሱስን ነው?
ማን ነው እንደምታወራው ያለ ከሆነ ማለት ሌላ ነው። እኔ ይሄንን ስላላነበብኩት ነው። ታዲያ እንትን ያ በወቅቱ የተወለደ ሕፃን አለ። ሕፃኑ ምን አለው? አማኑኤል ሆይ የክንፉ መዘርጋት የሀገርን ስፋት ይሞላልና አለው። ማን ነው የሚሞላው? እዛ ጋር ሲናገር ምንድን ነው ያለው? እየጎረፈ ይመጣል አለ። ማን ነው የሚመጣው? እየጎረፈ የሚመጣው ማን ነው? የአሦር ንጉሥ ነው አለ። የአሦር ንጉሥና ክብሩ ሁሉ ያመጣቸዋል አለ። መስኖ ሁሉ ሞልቶ ይወጣል፣ በዳሩ ሁሉ ላይ ይፈሳል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል አለ። አማኑኤል ሆይ አለው የክንፉ መዘርጋት የሀገርን ስፋት ትሞላለችና አለው። አማኑኤል ሆይ እያለ በሁለተኛ መደብ ያንን የተወለደውን ሕፃን የሚያናገረው በኢሳይያስ ዘመን የተወለደ ሕፃን አልነበረም? ነበረ። በጽሁፉ ከሆነ ነው ግን የስም መመሳሰል ሆኖ እንዳይሆን ማለት ነው። የስም መመሳሰል ሆኖ እንዳይሆን አስረዳለሁ። ምክንያቱም አስረዳለሁ፣ ወደ አዲስ ኪዳን መጥቼ አስረዳለሁ። ግን መጀመሪያ በወቅቱ የተወለደ ሕፃን ልጅ አለ። ከዛ ስለተወለደ ምን አለ? ኢሳይያስ 9:6 ላይ ምን አለ? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ስሙም ነው የሚለው ምኑ አለ? ስሙም የማ የሕፃኑ ስም ሕፃኑ ማን ነው? ሕዝቅያስ የሚባለው ንጉሥ ነው በወቅቱ የነበረው። ያ ንጉሥ ነው። አሁን ኃያል መካር ስሙ ለምሳሌ ኤልቤቴል ማለት ምን ማለት ትርጉሙ? እስቲ አንተ ያከተክ ኤልቤቴል ማለት አላውቀውም፣ ግን እዚህ ጋር ዝም ብለህ ሌላ ቦታ ትሄድ። በቃ እዚህ ጋር ነው ትርጉሙ አላውቀውም፣ ግን ኦኬ ቆይ ኤግዛምፕል የዚያም ቦታ ስም ኤልቤቴል አለው ይላል። የቤቴል አምላክ አለው ይላል። ቦታው አምላክ ነው? አይ ቦታ አምላክ እንዴት ይሆናል ታዲያ? ኤልቤቴል ማለት እኮ የቤቴል አምላክ ማለት ነው። ራሱ የቤቴል አምላክ ማለት ነው። የቤቴል አምላክ ማለት ነው ትርጉሙ። አሁን የእስራኤል አምላክ እንደሚባለው ነው። እንደዛም አሁን እግዚአብሔር አሁን በብዛት በአብ ሲያወራ አሁን የእስራኤል አምላክ እንደሆነ ነው አይደለ? እንደዛ አይነት ነገር ነው። አንድ ያውጣለት አቡክዬ ዘፍጥረት 35:7 ላይ እንደዚህ ይላል፣ በዚያ መሰዊያ ሰራ፣ የዚያም ቦታ ስም ኤልቤቴል ብሎ ጠራው ይላል። ዛት ሚንስ ኤልቤቴል ማለት የቤቴል አምላክ ማለት ነው። ቦታው አምላክ ነው ወይስ አይደለም? ወይስ ስሙ ነው? አይ የቦታው አምላክ እኮ ነው ያለ የዛ ሀገር የዛ ቦታ አካባቢ አምላክ ነው ስሙ። ስለዚህ አየህ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ሲባል ወንድ ልጅ ያ የተወለደው ሕፃኑ ጽንስ የተጸነሰ ጽንስ ፍጡር ነው። ያ የተፈጠረው እንትን ስሙ ነው። ገባ? ልክ አሁን ቦታውን ለምንድን ነው አምላክ ያላደረከው? ዘፍጥረት 35:7 ላይ ምን አለ? የዚያን ቦታ ስም ቦታው አምላክ አልተባለማ። የዛ ቦታ አምላክ እኮ ነው ብሏል። አይ አይደለም፣ እንደዛ አይደለም የሚለው የዚያን አምላክ ብሏል። ዋው ይኸውልህ የዚያን ቦታ ስም ምን አለው ይላል